ማታ ተኝታችሁ ጠዋት ስትነሱ ድካም ይሰማችኋል ወይስ እንቅልፍ ቶሎ አይወስዳችሁም? ብዙዎቻችን ሳናቀው ማታ ማታ የምንፈጽማቸው ጤናችንን የሚጎዱና እድሜያችንን የሚያሳጥሩ ልማዶች አሉ። ዛሬ ሳይንስ ያረጋገጣቸውንና በፍጥነት ልናርማቸው የሚገቡ 7 የማታ ልማዶችን አብረን እናያለን። በተለይም 7ኛው ነጥብ ላይ የምነግራችሁ ነገር ህይወታችሁን ሊቀይር ይችላል። ወደ ጉዳዩ እንግባ። አንደኛ ካርቦሃይድሬት ምግቦች ወይም ጃንክ ፉድስ የምንላቸው ናቸው። የመጀመሪያው ስህተት ማታ ማታ የምንበላቸው እንደ ዳቦ፣ ፓስታ፣ ብስኩትና ጣፋጭ ምግቦች ናቸው። እነዚህ ምግቦች በደም ውስጥ ያለውን ስኳር በከፍተኛ ሁኔታ ይጨምራሉ። ሌሊት ላይ ጉበታችን ሊቨር ማለት ነው ሰውነታችንን ከመርዝ የማጽዳት ዲቶክስ ማድረግ ሲገባው እነዚህን ስኳሮች በማስወገድ ይጠመዳል። ይህም ዳውን ፊኖሚና ለሚባለው የጠዋት የደም ስኳር መጨመር ይዳርጋል። ስለዚህ እራት ላይ ካርቦሃይድሬት እነዚህን ቅድም የጠቀስናቸውን እንደ ፓስታ፣ ዳቦ፣ ብስኩት የመሳሰሉትን መቀነስ ወሳኝ ነው። ሁለተኛ የስልክና ስክሪን ብርሃን ብሉ ላይት። ሁለተኛው ስልክ ወይም ኮምፒውተር ማየት ነው። እንቅልፍ እንድንተኛ የሚረዳን ሜላቶኒን የተባለ ሆርሞን አለ። ይህ ሆርሞን ከ8 ላክስ የብርሃን መለኪያ ማለት ነው በላይ ብርሃን ሲኖር መመረቱ ይቆማል። ስልካችሁ ግን እስከ 30 ላክስ ብርሃን ያወጣል። ይህ ማለት አእምሯችሁ ቀኑ ገና ነው አልመሸም ብሎ እንዲያስብ ያደርገዋል። እንቅልፍ ይጠፋል፣ ለሜታቦሊክ ሲንድረም ይዳርጋል። በተለይ የሽፍት ሰራተኞች ለዚህ ተጋላጮች ናቸው። መፍትሄው ከመተኛታችሁ 1 ሰዓት በፊት ስልክ ባታዩ በጣም ጥሩ ነው። ወይም ደግሞ ብሉ ላይት ብሎከር የሆኑ መነጽሮችን መጠቀም በጣም አስፈላጊ ነው። ሶስተኛው አልኮል መጠጣት ነው። እንቅልፍ እንዲወስደን ብለን የምንጠጣው አልኮል ነው። ብዙዎች አልኮል እንቅልፍ ያመጣል ብለው ያስባሉ። እውነታው ግን አልኮል ሰውን ያደነዝዛል እንጂ ትክክለኛ እንቅልፍ ወይም ዲፕ ስሊፕ አይሰጥም። ሌሊቱን ሙሉ ጉበታችን አልኮሉን ሲያጣራ ያድራል። ጠዋት ስንነሳ የሚሰማን አንጎበር ኮሌስትሮል መጠን መጨመር ውጤት ነው። ይህ ደግሞ ለጭንቀትና ለድብርት ዲፕሬሽን ይዳርገናል። አራተኛ የተጠበሱ ምግቦች ወይም ፍራይድ ፉድስ የምንላቸው ማታ ማታ የምንበላቸው እንደ ቺፕስ፣ ጥብስና ቅባት የበዛባቸው ምግቦች ፈንዲሻን ጨምሮ ናቸው። እነዚህ ምግቦች ለሐሞት ከረጢታችን በጣም ከባድ ናቸው። ማታ ላይ የምግብ መፈጨት ስርዓታችንን እረፍት ይፈልጋል። ቅባት የበዛበት ምግብ ግን ይህን ይረብሸዋል፣ እንቅልፍም ይነሳናል። 5ኛ የማስተኛ መድኃኒቶች ወይም ሳዴቲቭ ድራግስ የምንላቸው ናቸው። በእንቅልፍ ክኒን ለመተኛት መሞከር ነው። እነዚህ መድኃኒቶች የሚሰጡት የውሸት እንቅልፍ ወይም ፌክ ስሊፕ ነው። ተፈጥሯዊ እንቅልፍ ስላልሆነ ጠዋት ስትነሱ ትኩረት ማጣት፣ የመርሳት ችግርና የትኩረት መቀነስ ያስከትላሉ። ከጎንዮሽ ጉዳቶቹ በተጨማሪ በረዥም ጊዜ ለአእምሮ ጠንቅ ናቸው። 6ኛ ስልክን ተንተርሶ መተኛት ወይም ስሊፒንግ ኔክስት ቱ ፎን። 6ኛው ስልካችንን ተራሳችን ስር ወይም አልጋችን ላይ አድርገን መተኛት ነው። በተለይ ቻርጅ እያደረገ ከሆነ የኤሌክትሮማግኔቲክ ፊልድ EMF ይፈጠራል። ይህ ጨረር የአእምሯችንን እረፍት ይረብሻል፣ እንዲሁም የሜላቶኒን ምርት ያስተጓጉላል። ስልካችሁን ቢያንስ ከክፍላችሁ ውጪ ወይም ከአልጋችሁ ርቁ ቻርጅ ቢደረግ በጣም ጥሩ ነው። 7ኛ የእንቅልፍ ማነስ ወይም ስሊፕ ዲፕሪቬሽን ነው። 7ኛውና በጣም ወሳኙ ከ6 ሰዓት በታች መተኛት ነው። ጥናቶች እንደሚያሳዩት የእንቅልፍ እጦት ለካንሰር፣ ለኢንፌክሽን፣ ለመርሳት በሽታ ዳይሜንሺያ እና ለስኳር በሽታ ያጋልጣል። አንድ ጥናት እንዳረጋገጠው ለ4 ወይም 5 ሰዓት ብቻ የሚተኙ ሰዎች የደም ስኳራቸው ይዛባል። በወንዶች ላይ ደግሞ ቴስቶስትሮን መጠን ይቀንሳል። ይህም ስንፈተ ወሲብ ችግር ይዳርገናል ማለት ነው። ስለዚህ ቢያንስ ከ7 እስከ 8 ሰዓት መተኛት ለጤና ወሳኝ ነው። እነዚህ 7 ልማዶች በማስተካከል ጤናችሁን እና ህይወታችሁን ጥራቱን ማሻሻል ትችላላችሁ። ከነዚህ ውስጥ የትኛው እንደተመቻችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ጤና ይስጥልኝ።